ሰላም ጤና ይስጥልኝ ውድ ኬሎ ሚዲያ ተከታታዮች እንደምን ቆይታችኋል? ይሄ በሳምንቱ እንግዲህ የሚዲያ ዳሰሳችን በሳምንቱ አበይት ዜና የነበረ ጉዳይ ላይ ልናወራ ነው። አሁን በያዝነው ሳምንት የብዙዎችን ትኩረት ይሳብና ብዙዎችን እያነጋገረ ያለ ብዙዎችን ያሳዘነ አንድ አጀንዳ አለ። እሱም የሞዴልና የማስታወቂያ ባለሙያ የሆነችው የቀድሞ የአንዱዓለም ጎሳ የአርቲስት አንዱዓለም ጎሳ ባለቤት የነበረችው ቀነኒ ከዚህ ዓለም በሞት ተለይታለች። እንደሚታወቀው ከሷ ጋር ተያይዞ ሚዲያው ላይ ሶሻል ሚዲያው ላይ አዳዲስ አንዳንድ ነገሮች አሉና በሱ ጋር ተያይዞ ያሉትን ጥቂት ነገሮች ለማንሳትና አንዳንድ ነጥቦችን ለማንሳት እንዲሁም ለቀነኒ ፍትህን ለመጠየቅ ያክል ነው ብቅ ያልነው። ያው ሁላችሁም እንደምታውቁት እንግዲህ ቀነኒን ከምትኖርበት ከባለቤቷ ጋር ከአንዱዓለም ጋር ትኖርበት ከነበረበት 5ኛ ፎቅ ላይ ወድቃ እንደሞተች እና ከዚህ ጋር ተያይዞ ደግሞ አርቲስት አንዱዓለም ጎሳ ታስሮ እንደነበረና ከቅርብ ቀናት በፊት ደግሞ በዋስትና ተለቆ እንደነበረ ይታወቃል። ታዲያ ይሄ ሆኖ ባለበት ሰዓትና የቀነኒ የአሟሟት ሁኔታ ምክንያት ባልታወቀበት ሁኔታ አንዱዓለም ጎሳ ላይ አቃቢ ሕግ ፍርድ ክስ መመስረት ሳይችል ቀርቶ ቀኑ ተራዝሞ አካልን ነጻ ማውጣት በሚል ሕግ መሰረት አንዱዓለም ጎሳ የዋስትና መብትን አግኝቶ ወጥቶ ይገኛል እና በዚህ ሁኔታ ነገሮች እየሄዱ ባለበት ሰዓት ነበረ በያዝነው ሳምንት ሰኞ ዕለት በቀነኒ የቲክቶክ ገጽ ከግማሽ ሚሊዮን በላይ ተከታይ ባለው ቀድሞ በህይወት በነበረች ሰዓት ተጠቀምበት የነበረው የቲክቶክ ገጿ ላይ ሁለት ቪዲዮዎችን በተከታታይ ተለቀው አይተን ነበረ። ብዙዎቻችሁ አይታችኋቸዋል ብዬ አስባለሁ። ብዙዎችን ያሳዘነ የብዙዎችን ልብ የሰበረ ብዙዎቻችንን ብዙ ስሜት ውስጥ የከተተና ብዙዎች ብዙ እያሉበት ያለ ቪዲዮ ነው። እንግዲህ ቪዲዮውን ለማሳየት እንሞክራለን እዚህ ላይ። ቪዲዮ ላይ እንግዲህ እንዳየነው ከሆነ ቀነኒን በጣም ሰውነቷ ተደብድቦ በልዞ ከንፈሯ አብጦ ብሎ እሷ እንዳልነበረች ሆና የሚታይበት ቪዲዮዎች ነው የተለቀቁት እና እነዚህ ቪዲዮዎች በጣም ሲያነጋግሩ ነበረ። አንደኛ እንዴት ቪዲዮ በቀነኒ አካውንት ተለቀቀ፣ ሁለተኛ ደግሞ በዚህ መልኩ ስትደበደብ ነበር ወይ በሚል ብዙዎች እንዲያዝኑ እንዲሁም ለሞቷ ምክንያት አንዱዓለም ጎሳን ጠያቂ እንዲያደርጉ አድርጓል። ይሄ ምስል በጣም በሚያሳዝን መልኩ የፍትህ ስርዓቱም ምን ያህል የተጓደለ እንደሆነ ብዙዎችን እንዲያሳዝን ያደረገ ነገር ነው። ከዚህ ጋር ተያይዞም በዛሬው ዕለት ይህን ቪዲዮ ሪከርድ በምናደርግበት ጁላይ 4 ሚኒሶታ ላይ እና የተለያዩ የዲያስፖራ አካላት የተቃውሞ ሰልፎችን ፍትህ ለቀነኒ ለመጠየቅ የተቃውሞ ሰልፎችን እስከ መውጣት የተለያዩ የሚዲያ ዘመቻዎችን እስከ ማስጀመር የጀመረ ክስተት ነው። እንግዲህ ይሄ ፎቶ መለቀቅ እንግዲህ ቀነኒ ከአሟሟቷ ጋር ተያይዞ በህግ የተያዘ ጉዳይ ነው ተብሎ ብዙዎች ከመናገር ተቆጥበው ብዙዎች ምንም ሳይሉ ቆይተው ነበረ። ግን አሁን ላይ በሶሻል ሚዲያ ተለቆ ያየነው ፎቶ እንግዲህ ቤተሰቦቿ ነው ሊለቁ የሚችሉት። እንደሰማነው ከሆነ ፖሊስ ስልኳን ለቤተሰብ ሲመልስ የቀነኒ ስልክ ከስልኳ ላይ እንግዲህ ያገኟቸው የድሮ ፎቶዎች ናቸው። ድሮ በህይወት በነበረችበት ሰዓት እየተደበደበች በነበረበት ሰዓት ራሷን ፎቶ ቪዲዮ ትቀርጽ የነበረችውን ቪዲዮዎች ነው የተለቀቁትና እጅግ በጣም ነው የሚያሳዝነው። አንዲት ወጣት ሴት አንዲት ታዳጊ ራሷን መከላከል የማትችል ሴት በዚህ መልኩ ተደብድባ ወንድና ወንድ ቢጋጭ ራሱ በማይደበደብበት መልኩ በጣም በተከታታይ ቋሚ በሆነ መልኩ በሚመስል መልኩ በተለያዩ ፎቶዎች በተለያዩ ቀናቶች እጅግ ልብ የሚሰብር አቢዩዝ ስትደረግ ቆይታ ነበረ። በደል ሲደርስባት ቆይቶ ነበር። እንግዲህ በአጠቃላይ ይሄ ነው ያለው መረጃ ለመነሻ እንዲሆነን ያክል ነው። እንግዲህ ከዚህ ጋር ተያይዞ ሶሻል ሚዲያ ላይ የተለያዩ አዳዲስ ነገሮች አሉ። እሱም ምንድነው እንግዲህ ፎቶዎቹ አርቲፊሻል ኢንተለጀንስ ጀነሬት ያደረጋቸው ናቸው፣ ፌክ ናቸው፣ የልጁን ስም ለማጥፋት ነው የሚሉ በጣም ልክ ያልሆኑ ነገሮች ሲሰራጩ ነበር። ግን የተለያዩ ልጆች የአርቲፊሻል ኢንተለጀንስ ወይም ደግሞ የኮምፒውተር ቅንብር ፎቶዎች እንዳልሆኑ ራሱን አርቲፊሻል ኢንተለጀንስን ጠይቀው ሲያረጋግጡ ቪዲዮዎች ወጥቶ ነበርና በግልጽ ፎቶዎቹም የሚያሳዩት
በግልጽ ስትደበደብ እንደነበረ ነው። እና ፎቶዎቹ አርቲፊሻል ኢንቴሊጀንስ ናቸው ፌክ ናቸው ካልን ሞቷስ ፌክ ነው ወይ ብለን እንድንጠይቅ ያደርገናል። ቢኮዝ እንዲሁ በህይወት ያለ ሰው ከሆነ ያደረገው ኦኬ፣ ግን ለሞት የዳረጋት ነገር እንዳለ እያወቀን መደብደቧን እንደ ውሸት ለመቁጠር መሞከሩ እጅግ ነው የሚያሳዝነው። በተለይም ደግሞ ለቀነኒና ለአንዱዓለም ቅርብ ነን የሚሉ ሰዎች ናቸው ሶሻል ሚዲያ ላይ እንደዚህ አይነት ነገሮችን የሚያሰራጩትና የልጅቷን ፍትህ ማጣት፣ የልጅቷን ነፍስ ፍትህ መነፈግ ጭራሹኑ ለማድበስበስ እንደዚህ እየተጋለጡ የወጡ የፍትህ ስርዓቱ መርምሮ በርብሮ ስልኮቹን ጎርጉሮ ሊያገኛቸው ይገባ የነበሩ ነገሮችን ሳያደርግ ሳይችል ቀርቶ ቤተሰብ በዚህ መልኩ ነገሮችን እያጋለጠ ሲመጣ ግን ለልጅቷ ቅርብ ነን የሚሉ ሰዎች በዚህ መልኩ ነገሮችን ለማድበስበስ ሲሞክሩ ማየት እጅግ ያሳዝናል በመጀመሪያ ደረጃ። ከዛ ጋር ተያይዞ ከቀናት በፊት ይሄ ከመሆኑ ከአንድ ቀን በፊት ይመስለኛል የሃጫሉ ሁንዴሳ አዋርድ ላይ የተከሰተ አንድ ነገር ነበር። እንግዲህ አንዱዓለም ጎሳ ከተፈታ ከጥቂት ቀናት በኋላ ወራትም ሳይሞላው የሃጫሉ አዋርድ ሽልማት ፕሮግራም ነበረ። 5ኛ ዓመት የሃጫሉ የሙት ዓመት መታሰቢያና እንዲሁም 4ኛ ዙር የሃጫሉ አዋርድ የሽልማት ፕሮግራም ነበረ። እንግዲህ አንዱዓለም ጎሳ ከእስር ተፈቶ በነበረበት ሁኔታ ላይ ለዚህ አዋርድ ሽልማት ተጋብዞ የተለያዩ የመሸላለም ሂደቶች እንደነበሩ ብዙዎች አይተው አዝነዋል። ብዙዎች እየተቆጡ ያለበት ሌላው ነገር ነው። ከፎቶ ኤአይ ነው ከሚለው ውጭ ደግሞ ይሄ የሃጫሉ አዋርድ ላይ የተደረገው ነገር እጅግ በጣም ነው የሚያሳዝነው። እሱ ምንድነው? አንዱዓለም ጎሳ በህግ ደረጃ ነፃ ነው የተባለ ሰው አይደለም። ስቲል አሁንም ድረስ በዋስትና ቢለቀቅም ግን ተጠርጣሪ ነው። እዚህ ጋር ፍትህ ያላገኘ ነፍስ አለ መሀል ላይ ይሄ በሆነበት ሰዓትና እሱም እውነት ይሄንን ባያደርገው እንኳን አንድ ባለቤቱ የተገደለችበት ወይም የሞተችበት ሰው ከእስር ሲወጣ ሀዘኑን ማጽናናት፣ ቁጭ ብሎ የተለያዩ ነገሮችን ማድረግና ከሚዲያ ርቆ የተለያዩ ማድረግ የነበረበት ስርዓት ያላቸው ሂደቶች አሉ። ከቤተሰቦቿ ጋር እርቅ ለመፈጸም መሞከር ሊሆን ይችላል። የተለያዩ ልክ የሆኑ ሂደቶችን ሊኬድ ሲገባው ግን እንደዚህ አይነት ልክ ያልሆነ ድራማ በተለይ በሃጫሉ ስም ለመጫወት የተሞከረው ሙከራ እጅግ ብዙዎችን ያሳዘነ ነው። በግለሰብ ደረጃ የሃጫሉን ባለቤት ለመውቀስ የሚሞከር ሙከራ አለ፣ ምን አለ። ግን ስቲል ማን ይህን ያድርገው፣ ማን እንደዚህ አይነት ጨዋታ ይጫወት፣ ማን እንደዚህ አይነት ድራማ ለመስራት ይሞክር በግልጽ የታወቀ ነገር ባይኖርም ግን ፋውንዴሽኑ የሃጫሉ አዋርድ የሽልማት ፕሮግራም በግልጽ ይቅርታ እንዲጠይቅ ብዙዎች እያስገደዱና ጫና እየፈጠሩ ይገኛሉ። ምክንያቱም ሃጫሉ ሁንዴሳም ራሱ ፍትህ ያላገኘ ነፍስ ነው። እሱን ለማስታወስ ተብሎ በተዘጋጀ አንድ ፕሮግራም ላይ አንዲት ፍትህ ያላገኘች ነፍስ እያለች እሷን በመግደል ተጠርጥሮ ላለ ሰው ወደፊት አምጥቶ የእሱን ስም እንደ አዲስ ለማስተካከል መሞከር፣ እንደዚህ አይነት ድራማዎችን ለመጫወት መሞከር እንግዲህ እዚህ መሀል ላይ የሆነ ያልተረጋጋ የተዋከበ አካል እንዳለ ያሳያል ማለት ነው። የተለያዩ ድራማዎችን ተጫውቶ ለመሽሎክሎክ የሚሞክር አካል እንዳለ ያሳያል። ነገር ግን ይሄ ሙከራ ራሳቸው ላይ ነው፣ እነዚህ አካላት ላይ ነው ፋይር ባክ አድርጎ ህዝቡ ግልብጥ ብሎ እንዲቆጣ፣ እንዲያዝን፣ በጣም እንዲሰማ ያደረገ ነገር ነው። በተለይ በሃጫሉ ስም ትልቅ አዋርድ ነው፣ ትልቅ ፕሮግራም ላይ እንደዚህ ያልተፈታ ያልጠራ ነገርን ለማድበስበስ ለመሞከር በአደባባይ ደግሞ ህዝብ የሚያውቀው ዓለም የኢትዮጵያ ህዝብ በሙሉ እያየ ባለበት ሰዓት ላሞኛችሁ የሚል ሙከራ ትክክል አይደለም። አንድም የሃጫሉ ስም ላይ መቀለር ነው። ሃጫሉ ሴት ልጆች አሉት። የሃጫሉ ሴት ልጆች እንደዚህ አይነት በደል ቢደርስባቸው በደሉን ያደረሰባቸው ሰው ሃጫሉ አውጥቶ አይሸልማቸውም። ኦብቪየስሊ ሃጫሉ ለፍትህ የቆመ ሰው ነው። ሃጫሉ ለፍትህ ሲል ነው ነፍሱን የተነጠቀውና ፍትህ በዚህ መልኩ ለመጓደል ሲሞክርና ለፍትህ ብሎ የተሰዋን ሰው ፍትህን ለማጓደያ መጠቀም እጅግ ስህተት ነውና ፋውንዴሽኑም ይቅርታ እንዲጠይቅ ብዙዎች ጫና እየፈጠሩ ይገኛሉ። ሌላው ይህንን የቀነኒን ሞት
ለማድበስበስ የሚሞክሩ አካላት እያሉ ያሉት ወይም እየሰማን ያለ ነው እንደሚሉት በኦሮሞ ጉዳይ ጣልቃ አትግቡ የሚል ዘመቻን የሚከፍቱ አንዳንድ አካላትም እናያለን። እነሱም የሚሉት ምንድነው? ከኦሮሞ ብሔር ውጭ የሆኑ ኢትዮጵያውያን ለቀነኒ የሚጠይቁትን ፍትህ በኦሮሞ መሀል አትግቡ፣ በኦሮሞ ጉዳይ አትግቡ ብለው ነገሩን በአንድ ብሔር አጥር ውስጥ ለማጠር የሚደረግ ሙከራንም ያስተውለናል። ይህም እጅግ በጣም ነው የሚያሳዝነው። እዚህ ጋር የብሔር ጉዳይ አይደለም፣ ጉዳዩ የነፍስ ጉዳይ ነው፣ የሴት ጉዳይ ነው፣ የፍትህ ጉዳይ ነው፣ የመበደል ጉዳይ ነው እንጂ በማንነቱ የተጠቃ ሰው በማንነቱ የተበደለን ሰው አላየንም። በማንነቱ ሰዎች ሆ ብለው የሚጮሁለት ወይም ደግሞ ተነጥለው ገለል የሚሉበት ምንም ምክንያት የለም። ምክንያቱም ሴት ነች የሞተችው እና ሁላችንም እናት አለን፣ እህት አለን፣ ሁሉም ሰው ይሰማዋል እና ወንጀል ብሔር የለውም፣ ገዳይ ብሔር የለውም፣ ሟች ብሔር የለውም። እጅግ በሚያሳስብ መልኩ በኦሮሞ መሀል አትግቡ ብሎ በዚህ መልኩ ነገሩን በኦሮሞ መሀል ለማድረግና በታዋቂነትን ሰቦኑማን ኦሮሞማ የሚባሉትን ነገሮች እንዲህ ፍትህን ለማድበስበሻ እና በቃ ተውት የሚል ጨዋታ ውስጥ ለመክተት የሚደረግ ሙከራም እጅግ በጣም የሚያሳዝን ነው። እንደዚህ አይነት ነገሮችንም አስተውለናል። ማንም ሰቦና ቢሆን፣ ማንም እውቅ ቢሆን፣ ማንም በኦሮሞ የጸና ቢሆን ከነፍስ አይበልጥ። ከአንዲት ያለ ፍትህ ያለ አግባብ የተነጠቀች ነፍስን የሚበልጥ ማንኛውም አይነት ትዳር የለም፣ ማንኛውም አይነት ባህል የለም፣ ማንኛውም አይነት ማንነት የለም። ስለ ፍትህ ሲባል ሁሉም በጋራ በአንድነት ይጮኋልና እንደዚህ አይነት ትክክል ያልሆኑ ነገሮችንም እያስተዋልን ነበረ። ፎቶዋን ሁላ ዘቅዝቆ ኤክስ እያደረጉ እስከ መልቀቅ ምን እስከ ማድረግ የኛ የምንላቸው የቅርብ የሚባሉ ልጆች እንዲህ ሲያደርጉ አስተውለን አዝነናል እና እጅግ በጣም ነው የሚያሳዝነው። የተለያዩ ያልተረጋገጡ ነገሮችንም እንሰማለን። ከዛ በኋላ አንዱዓለም ጎሳ ከሀገር እንደወጣና ዱባይ እንዳለም አንዳንድ ያልተጣሩ መረጃዎችንም እየሰማን ነው። ይህም ከሆነ እጅግ ያሳዝናል። ምክንያቱም በዋስትና የተለቀቀ ሰው ከሀገር መውጣት አይችልም። በዋስትና እስከተለቀቀ ድረስ ዋስትናው ሳይጠራ በፊት ከሀገር መውጣት እጅግ ስህተት ነው። ይሄ ትክክል አይደለም። አንድ ፍትህ በግልጽ ሲጓደል ማየት ነው። ሁለተኛ የኢትዮጵያን ሕዝብም መናቅ። አንድ የአደባባይ ሰው፣ አንድ የሕዝብ ልጅ የሆነ ሰው እንደዚህ አይነት ስህተት ተፈጽሞ ባለበት ሁኔታ የተለያዩ ባህላዊ የተለያዩ ሂደቶች ሊኬዱ የሚገባቸው ስነስርዓት ያላቸው ሂደቶች እያሉ ግን እንደዚህ ትክክል ያልሆኑ የልጅ ሙከራዎችን የልጅ ድርጊቶችን ማድረግ እንግዲህ የወደፊት የልጁ ኬሪየር ላይም ሂደት ላይም እጅግ ጥላሸትን ቀብተው የሚያልፉ ነገሮች ናቸው የሚሆኑት ማለት ነው። ከሁሉም በላይ እጅግ የሚያሳዝነው የዚች ልጅ ህይወት በወጣትነቱ መቀጠፉ ነው። ሰው እድሜው ደርሶ በተፈጥሯዊ አሟሟት ሲሞት ተፈጥሯዊ አሟሟት ነው። ኢትስ ኦኬ ላይክ ማንም ሰው በተፈጥሮ ሞትን ይቀምሳል። እድሜው ደርሶ ኖሮ አርጅቶ ሲሞት ሰው ይሞታል። ግን አንድ ወጣት ብዙ ለሀገር፣ ለወገን፣ ለቤተሰብ፣ ለራሱም የሚሆን ኖሮ ህይወትን አጣጥሞ ብዙ ማሳለፍ፣ ብዙ ማየት፣ ብዙ ማድረግ የሚችል አለፍ ሲሉ እልፍ አለ ይባላል። እቺ ቀን እቺን ትዳር ትቶ ሄዶ አለፍ ቢባል ብዙ አልፎ ማየት የሚቻል ህይወት በወጣትነት ገና በ25 ዓመቷ የተማረች ዲግሪን የተመረቀች ልጅ እንደዚህ በኢግኖራንስ ምክንያት በአላዋቂነት ምክንያት ይሁላ ነገር ሲቀጠፍ እጅግ ያማል። በተለይ ወጣት ሲሞት፣ ወጣት ያለ አግባብ ሲሞት፣ ወጣት በዚህ መልኩ ነፍሱ ሲቀጠፍ እጅግ ያማል። በጣም ነው የሚያሳዝነው እና እሱ እጅግ ብዙዎችን ያሳዘነና አሁንም ድረስ ፍትህን ለቀነኒ እንድጠይቅ የሚያስገድደን ነገር ነው። ይሄንን ካልን አንድ ሁለት ሎጂካል ጥያቄዎችን እንጠይቅ። እንግዲህ በዚህ የቀነኒ ሞት ላይ እንግዲህ ቀነኒ አዱኛ ከአምስተኛ ፎቅ ላይ ከምኖርበት መኖሪያ ቤት 5ኛ ፎቅ ላይ ነው ራሷን ፈጥፍጣ ሞተች የተባለው። በሌሊት በውድቅት ሌሊት 9 ሰዓት 10 ሰዓት ላይ ነው እንግዲህ እንደዛ የተባለው አይደል። እዚህ ጋር ማን ጣላት፣ ራሷን ጣለች፣ ማን ገደላት፣ ምን አለች የሚለውን ለጊዜው ብንተው እና አንድ መሰረታዊ የሆነን ጥያቄ መጠየቅ የሚገባን ይመስለኛል። እቺ ልጅ ከሞተች ወደ 5 ወር ሊሆናት ነው አይደለ? ወራቶች ተቆጠሩ። አንድ የሚዲያ እውቅና ያለው አንድ የአደባባይ ሰው ሲሞት ታሞ ከሞተ በግልጽ የቅርቡ ሰዎች የሞተበትን ምክንያት ይገልጻሉ። በአደጋም ከሞት ይገለጻል፣ ምን ካልም ይገለጻል። አንድ የአደባባይ ሰው ሲሞት
ማንገደለው ራሱን አጠፋ ማንገደለው የሚለው ሳይሆን እንዲሞት ያደረገው ምክንያት ምንድን ነው? እቺ ልጅ ከ5ኛ ፎቅ ተፈጥፍጣ ራሷን እንድታጠፋ ይሁን እንድትሞት ምክንያት የሆናት ነገር ምንድን ነው የሚባለው ነገር ለህዝብ አሁን ድረስ ግልጽ አይደለም። እስካሁን ድረስ ማንም የቅርቤ ነው የሚል ሰው አንዱዓለም ጎሳም ቢሆን ይሄ ኃላፊነት አለበት። ለምን ሞተች እቺ ልጅ? አልገደላትም። ኦኬ አልገደልኩም ብሎ ነው መቼም ፍርድ ቤት የሚከራከረው አይደለ? እጅ የለበትም ነው። ኦኬ እጅ ከሌለበት ግን እንደ አንድ የቅርቧ ሰው ለዚህ የዳረጋት ምክንያት ምን እንደሆነ ለህዝብ በየትኛውም መንገድ ማሳወቅ ግዴታ አለበት አይደለ? ነገር ግን እስካሁን ድረስ ቤተሰብም አያውቅም፣ ህጉም አያውቅም፣ ህዝቡም አያውቅም። በአደባባይ ላይ አንዲት ወጣት ሴት የሚዲያ ባለሙያ ባለቤቷ ቤት ውስጥ እያለ በሌሊት በውድቅት ሌሊት ከፎቅ ላይ ራሷን ጣለች የሚል ለመቀበል የሚቸግር ለማመን ለመረዳትም የሚያስቸግር ነገር ነው። እንግዲህ ይሄ አሁንም በህግ በስርዓት የተያዘ ነገር እስከሆነ ድረስ ምንም ነገር ማለት ባንችልም ትክክል ባይሆንም ግን ምንም ቢሆን በስለናል፣ አድገናል። በግልጽ የምንረዳቸው ነገሮች አሉ። በዚህ ልክ የምትደበደብ ሴት፣ በዚህ ልክ ቀንና ሌሊት በየቀኑ በየጊዜው በዚህ መልኩ የምትቀጠቀጥ ሴት ለሞቷ ምክንያት የሚሆን ሌላ ነገር ይኖራል ብሎ መገመት አይቻልም። አረረም መረረም ይሄ አቢዩዝ ከኋላው እንዳለ ግልጽ ነው። ምክንያቱም ከመሞቷ ከአንድ ቀን በፊት ልደቷን ልታከብር የነበረች ልጅ በነጋታው ሌሊት ላይ 9 ሰዓት እንግዲህ በውድቅት ሌሊት ከፎቅ ላይ ራሷን ጣለች። እንግዲህ ይሄን የሚያውቀው እግዚአብሔር ነው። እንግዲህ ቤት ውስጥ ትሙት፣ ቤት ውስጥ ትገደል፣ ከዛ ከፎቅ ላይ ትወርወር፣ እስካሁን የምናውቀው ነገር የለም። ነገር ግን ውስጣችን የሚነግረን ብዙ ነገር ቢኖርም ነገሩን ለፍትህ በፍትህ የተያዘ በህግ የተያዘ ነገር እስከሆነ ድረስ ለሱ ትተን ፍትህን ለቀነኒ እንጠይቃለን አሁንም ለማለት ነው። ሌላው ለምንድን ነበረ በዚህ ልክ የምትደበደበው ይቺ ልጅ? ማለት በማንኛውም ትዳር ላይ እናውቃለን፣ ግጭት ይኖራል። በተለይ የወጣት ትዳር እጅግ አስቸጋሪ ሊሆን ይችላል። አለመግባባቶች አሉ። በተለይ ደግሞ ሁለት የሚዲያ ሰዎች አንድ ላይ ሲሆኑ አንድ ላይ አብረው ሲኖሩ እጅግ አስቸጋሪ ይሆናል። እሱ ሙዚቀኛ ነው፣ ሌሊት ነው የሚገባው፣ ክለብ ይሰራል፣ ምን ይላል። እጅግ ብዙ የሚያጋጩ ነገሮች እንደሚኖሩ ግልጽ ነው። ግን የፈለገ ቢሆን ጠላት በማይደበደብበት መልኩ ሴትን ልጅ በዚህ መልኩ ደብድቦ በዚህ መልኩ እየቀጠቀጡ በዚህ መልኩ አቢዩዝ አድርጎ ራሷን ህይወቷን እስክታጣ ድረስ አቢዩዝ ማድረጉ ለምን እንዳስፈለገ ለምን ሊያስፈልግ እንደሚችልም ግልጽ አይደለም። እጅግ ኢትስ አን አክት ኦፍ ኢግኖራንስ። በቃ ምንም ሊባል አይችልም። ይሄ አላዋቂነት ካላዋቂነት የተደረገ ድርጊት እንደሆነ ግልጽ ነው እና አንዱዓለም ጎሳም ቢሆን እጅግ ሊጸጸጥበት የሚገባ እጅግ ለብዙዎችም ትምህርት ሊሆን የሚገባ ነገር ይመስለኛል። በዚህ ልክ አቢዩዝ እየተደረጉ ከማንም ጋር ሊቆይ ከማንም ጋር ሊኖር አይገባም። ከቤተሰብም ጋር ቢሆን እናት አባት ቢሆን ራሱ በዚህ ልክ አቢዩዝ እያደረጉ አብሮ መኖር አይገባም። አይደለም ትናንትና ያወቁትን ሰው ይቅርና ህይወታችንን ሰክሪፋይ ልናደርግለት ይቅርና ህይወት የሰጡን ቤተሰቦቻችን ራሱ ጎርዛ ያደረጉትም ህይወታችንን ማንም ለማንም ሲል ህይወቱን ሊያጣ አይገባም። ማንም የማንንም ህይወት የማሳጣት የበላይነት ያለው አካል የለም። ነፍሳችን ሁላችንም እኩል ነች። ለዚህም ነው ለነፍስ ስንል የምንጮህ እና አንዲትን የማስታወቂያ ባለሙያ ሴት በተለይ የሚዲያ ባለሙያ ሞዴል የሆነች ሴት በየቀኑ እንደዚህ ፊቷን እያበላሹ መቀጥቀጡ እጅግ በጣም ነው የሚያሳዝነው። ላይክ ሴቶች ሜካፓቸው ራሱ ሲበላሽ እኮ በጣም ላይክ ብዙ ነገራቸው ይበለሻሻል አይደል? ብዙ ነገር ይሆናሉ። ላይክ መልኳ ውበቷ ህይወቷ የሆነችን ሴት ወጣት በዚህ መልኩ መልኳን እስኪበላሽ ድረስ ቀንና ሌሊት መቀጥቀጡ እጅግ ያሳፍራል። እንደ አንድ ደግሞ የሙዚቃ ሰው ስለ ፍቅር እንደሚዘፍን ሰው ብዙዎቻችንን ደስ የሚሉ የፍቅር ዘፈኖች እንዳስደመጠን ሰው ይህን አንጠብቅ። እጅግ የሚያሳፍር እጅግ የሚያሳዝን ነገር ነው እና ይሄ እጅግ ልብ የሚሰብር ነገር ነው። ሌላው ብዙዎች ከዚህ ብዙ ሊማሩ ይገባሉ ብዬ አስባለሁ። በተለይ ወጣቶች፣ ወጣት ሴቶች ብዙ ጊዜ ምን አለ እንደዚህ አይነት ታዋቂ ሰዎችን ዴት የማድረግ ጉጉት ወጣቶች ጋር ሊኖር ይችላል። ቀነኒን እያልኩ አይደለም፣ ግን ከዚህ ትምህርት ለመማር ነው። እንደዚህ አይነት የእውቅና ህይወት ውስጥ ያሉ ሰዎች የሚኖሩት ህይወት ራንደም ኖርማል ህይወት አይደለም። በመጀመሪያ ታዋቂ ሰዎችን ዴት ለማድረግ የሚፈልጉ የምትጓጉት ታዋቂ ሴቶች ከዚህ ልትማሩ ይገባል። የታዋቂ ሰዎች ህይወት ሚዲያ ላይ እንዳወቃችሁት ቢቀር ነው የሚሻለው። በነገራችን ላይ እንዲህ ለሚዲያ አንደኛ ቀርቦ ናችሁ ብታዩ፣ እንዲህ ሚዲያ ላይ እውቀት ታዋቂ የምትሏቸውን ሰዎች ቀርባችሁ ብታዩ የሚኖሩት ህይወት
ላይክ ማንም ሰው አብሮት ትዳር ሊመሰርተው የሚገባ አይደለም። ክለብ ሲዘፈን ነው የሚታደረው፣ ሌሊት ነው የሚገባው፣ ምንድን ነው የሚባለው፣ ብዙ እዚህ ሚዲያ ላይ ሊነገሩ የማይገቡ ሁሉንም አርቲስት ማለት አይደለም፣ ሁሉንም ታዋቂ ሰው ማለት አይደለም። ነገር ግን አብዛኞቹ በግልጽ የሚታወቅ ነገር ነው ከሴቶች ጋር ያላቸው ነገር፣ የሚያሳልፉበት ቦታ፣ ውሏቸው እንዴት ኤቭሪቲንግ። ማንኛውም ሴት ትዳር አብሬው ለመስረት ብላ የምትመኘው አይነት ህይወት አይደለም ያላቸው አብዛኞቹ አርቲስቶች። እና ከአርቲስቶች ጋር ዴት ለማድረግ እንደዚህ አይነት መጓጓት ትምህርት ሊሆን ይገባል። ትዳር ቀላል ነገር አይደለም። ትዳር እድሜ ልክ አብረሹ የምኖሪውን ሰው ነው ወስነሽ የምገቢበት እና ምን አይነት ህይወትን ይሰጠኛል፣ ምን አይነት ህይወትን አብሬ ገነባለው፣ ለልጆቼ ምን አይነት ህይወትን መገንባት እችላለሁ ከዚህ ሰው ጋር የሚለውን ነገሮች በሙሉ ረጅም ማጠንጠን ትልቅ ብስለት የሚፈልግ ነገር ነው። በተለይ አይደለም በወጣትነት ተገብቶ እንደዚህ አይነት ዋጋ መክፈል ሊኖር ይችላል እና ሴቶች ከዚህ ልትማሩ ይገባል ብዬ አስባለሁ። ከማን ጋር ነው ዴት የማደርገው፣ እስከምን ያህል ድረስ አቢዩዝ መደረጌን ታገሳለሁ፣ እስከምን ያህል ድረስ እየሄደ ነው ነገሮች፣ ምን አይነት ህይወትን እገነባለሁ ከእንደዚህ አይነት ትዳር ጋር፣ እስኬትስ ድረስ ነው የምታገሹ የሚሉት ነገሮች ከዚህ ልንማር የሚገባ ነገር ነው እና እጅግ በጣም ነው የሚያሳዝነው። እስካሁንም ድረስ ብዙ ተቆጥበን ዝም የምንለው ፍትህ የያዘው ነገር ነው ብለን ነው። ግን ፍትህም ሲያደላ ፍትህም ሲጓደል በግልጽ እየተመለከትን ነውና ዛሬም ድረስ ለቀነኒ አዱኛ ፍትህን እንጠይቃለን። ፍትህ በወጣትነቷ ህይወቷ ለተቀጠፈው ያለ አግባብ ህይወቷን ላጣችው ወጣት ቀነኒ አዱኛ ቤተሰቦቿ፣ ለሁሉም ፍትህ እንጠይቃለን። አመሰግናለሁ። በቀጣይ ሳምንት በሌላ ፕሮግራም እስክንገናኝ ቸር ሰንብቱ።